ሰላም ሰላም ውድ ቤተሰቦቼ እንዴት ናቸው? እኔ እግዚአብሔር ይመስገን ሰላም ነኝ። እኔ ሰላም እንዳለው እናንተ ደግሞ ሰላም እንድትሆኑ እመኛለሁ። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ዛሬ ደግሞ ይዤ የመጣሁት ፕራንክ ነው። ልሞክራት ብዬ እምወዳትና ማክብራት በዩቲዩብ የተዋወቅኳት ጓደኛዬ ምንን ዩቲዩብ ማለት ነው። አጋጣሚ እንኳን ዩቲዩባን ተዘግቶባት ብዙ ለፍታ ነበረች ግን እና ከዛ ጠፍታለች ከዩቲዩብ። እስኪ ልሞክራት ፕራንክ ላርጋት ብዬ ነው ያሰብኩ። እስኪ እንከታተል ውድ ቤተሰቦቼ ምን እንደምትል። እኔማ ፕራንክ ደግሞ የሆነ ነገር ብለሻል ብዬ ነው ማሳብዳት እና እስኪ እንሞክራት ምን ትላለች። አብራችሁ ቆዩ እስኪ። ከዛ አይ ሜሪ እንደዚህ አይነት ነገር አትወድም ብዬ ሁለተኛው እንኳን ላለማጥፋት እኔማ በቃ ወድሽ ነበረ። ከዛ የሆነ ነገር ብለሻል ተባልሽ። እኔ ደግሞ አረሳ አትልም እንዴት ትላለች። እሳ እኮ ወዳታለሁ ትወደኛለች ብዬ ከዛ ለራስሽ ልጠይቅሽ ብዬ ነው። ያ ኧረ ብለሻል ያልሽውን ነገር አታስታውሽም? ሰማው እኔ እንጃ ተባለ ወይ ሌላ ሰው እንደሆነ ወይ ያ ሰው ተሳስቶ እንደሆነ አይ አላመንኩም። ባምናቸው ኑሮ ላንቺ አልነግርሽም ነበር። ገባሽ? እሺ ስላላመንካቸው ለነሱ እኔ ደግሞ እስኪ ለራሷ አልጠይቃት። ምንን እኔ ማውቃት ልጅ መልካም ልጅ እንደሆነች ነው የማውቀው። ግን አንቺ ደግሞ ያልሽው ነገርና እኔ ያሰብኩት ነገር ሌላ ሆነ። ምንድን ነው ነገሩ ብዬ እኔ ደግሞ ወደ አንቺ ደወልኩ። አስደነገጥኩሽ እንዴ? አዎ ደነገጥኩ። ለምን እኔ ስለ አንቺ ማግኘት ያወራለሁ ብዬ ነው እንደዚህ አይነት አሉባልታ። አንቺን እኔ አሁን ለምሳሌ እኔና አንቺ መሀል ሌላ ሰው ቢኖር በመካከላችን አሉባልታ ሊመጣ ይችላል። እንደዚህ አሉኛሉ እንጂ ሜሪ እንደዚህ አለች ብዬ የማወራበት ቦታ የለም። ዩቱብ ነበር ዩቱብ ተዘል የለኝም። ግን ከዛ ውጭ የማወራበት ነገር ስለሚለው እርግጠኛ ሆኑ። ግን ደግሞ አይታወቅም። ምናልባት ብዬ ሊሆን ይችላል ወይም ደግሞ የአማሩ ሊመጣ ይችላል። ወሬው ምንድን ነው ሊመጣ ይችላል። አይታወቅም። መንጫው ወሬ እኮ ንፋስ ነው። ያ ወሬማ ንፋስ ነው። ግን ገረመኝ ብቻ። ንገሪኝ፣ በማርያም ንገሪኝ። አታስጨንቅ። ምንድን ነው ያልኩት? እወድሻለሁ ያልሽ ከልብሽ ሳይሆን ከአንገትሽ በላይ ነው እንደሆነ አወቅኩ። ከዛ ላይ ማለት ነው እንግዲህ አትጥበሽን። በቃ ከአንገቴ በላይ ነው። እሺ ከአንገቴ በላይ ነው። በታች አያገባሽም። ለምንድን ነው የማያገባኝ? አንቺ እንድትወድኝ እንጂ እንድትጠልኝ አልፈልግም። ጥፋት የሚገርኝ መጀመሪያ ጥፋት የሚገርኝ እንደው ጥፋት የሚገርኝ አንቺማ ስለ እኔ ክፉ ነገር ተናግረሻል ብዬሻለሁ እኮ ለምን እንደዛ ከሆነ መመን ወይም ደግሞ ምታየ እንደሆነ ነው። አዎ ያ ለምን እንደዛ አልሽ? በመቀስም አቅሻለሁ። ለምን እንደዛ አልሽ? በመቀስም አቅሻለሁ። በቃ በመቀስም ከሆነ እንደዛ አልሽ ቤታ ጠይቅኝ። አሁን እኔና አንቺ እያወራን ነው። ከለፊት ጠይቅኝ። ከዛ እኔ ካረኩት አርጌዋለሁ እልሻለሁ። ካላደረኩት ደግሞ በፍጹም ያላደረኩት እልሻለሁ። ስለዚህ ጠይቅኝ ያልኩት ወይ እኔማ አንቺ ላስጨንቅ አልፈልግም እኮ። ስለዚህ ጠይቅኝ። ስለዚህማ ለአበባ የሆነ ነገር ብለሻል አንቺ። ጭራሽ ለአበባ? አዎ እንደዚህ ያለ ነገር አትልም። የተንኳኳ ነገር ነው ሲጀመር። የተንኳኳ ስምኝማ የምን የተንኳኳ ነው? ባይ ለምን እንደዛ ላለው እኔ ወሽቼ እንደዛ ላለው እንዴ? እኔ እኮ ግልጽ ስለሆንኩ ነው ለአንቺ እያወራሁሽ አይደለሁ። ነገሩ እንዴት እንደዚህ መጣ? አሁን ለአበባ የሆነ ነገር ብያት አበባ ጭራሽ በፍጹም እንደዚህ አይነት ነገር እንደዚህ አይነት ልጅ አይደለችም። እሺ ምን አለች? እሺ ንገሪኝ ጉዳዩን ቀስ በያ ተረጋጊ። በትንሽም ብሆን አውቃታለሁ። አበባ እንደዚህ አይነት ነገር አትልም። እኔ
እኔና የድሮ ጓደኛሞች ነን። አውቃለሁ። ስማ ለማንቺ ጋር ብዙ በመካከላችንን ሰው አለ እና አሉባልታ እንደቀመሰ ምችባት አላውቅም። እንደዚህ ብሬ እንደዚህ ብላለች ከሌ እንደዚህ አትልም። እንደዚህ አይነት ሰው አይደለችም። ግን ካለች ደግሞ ምናልባት የተሳሳ ሊሆን ይችላል ያለችው ግን ደግሞ ምን ብዬ ነበር እሱማ የማይሳሳት ሰው የለም። ስለምወድሽ ስለማከብርሽ ነው እንደዚህ ግዴታ ነው። እኔ ደግሞ ድንግጥ ያልኩት የሆነ ነገር ልነግርሽ ነው ስትይ ላይ ነው ነበረ ወይኔ ብላችሁ እንደዛ አልኩኝ። በቃ የሆነ ነገር እንትን ብላ ጨንቋት ብታማክረኝ የምታወራኝ ነው ብዬ ነው ያሰብኩትኝ እና ጋደም ብዬ ነበር። ከዛ በጊዜ ቆይ ተስተካከል ገና ነው ጥሩ ነገር ምታወሪ ነው ረዳ እኔ ቆንጆ እኔ እወድሻለሁ። እውነት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከዩቲዩቦች መጀመሪያ የተዋወቁ ሰዎች አንቺ ነሽና በጣም ነው የምወድሽ። በዚህ አጋጣሚ ሶሪ ደግሞ ካጠፋ ግን ልጫወት ብዬ ነው። ሳቅ ጨዋታ ነው። እኔም ብከፋ ኖሮ የሆነ ነገር ቢኖርብኝ ኖሮ አፍርቶ ይዘብቼ ከንግግሬ መረዳት ትችይ ነበረ እና እንደዚህ አይነት ሰው አይደለሁም። አላኮረፍኩም። በመልካምነት እኔ አምናለሁ እኮ ትልቅ ደረጃ ድረስ ደግሞ አሜን። መርቂያቸው እስኪ ቤተሰቦች መርቂያቸው። የሜሪ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በዩቲዩብ ላይክ፣ ሼር፣ ሰብስክራይብ አድርጉላት። ቪዲዮዋን ሁላት አጫወቱላታል ትልቅ ደረጃ እንድደርስ ማለት ነው እና አበረታታት እና ሁላችሁም እድሜና ጤና ይስጣቸው፣ የረፍት እንጀራ ይስጣቸው። አሜን። ምርቃት ብዙም አይደለም ግን የረፍት እንጀራ ይስጣን። እኛ አረብ ሀገር ያለን ልጆች የረፍት እንጀራ ይስጣን። ዩቱባችን ትልቅ ደረጃ ደርሶ ደግሞ ነገር እኛ አልፎልን ተርፎልን እንድንረዳ ያደርገን ከኛ በታች ያለን። አሜን። ኔ ወዳ ጠንክሮ ነበረ ሁላችን ጠንክሮ እወድሻለሁ ማለት ነው ጓደኛዬ። እወድሻለሁ የኔ ወርቅ። እንደ ነፍሳችን ማመን አለብን ብዬ መልእክት አስተላልፋለሁ። በዚህ አጋጣሚ ጓደኛ ማለት በቃ እሱ አያርገውም ብለን በእውነተኛ ነገር ብንል ምንም ችግር የለውም፣ ሳንዋሹ ማለት ነው። እና በጣም ትልቅ ክብር አለኝ ላንቺ መነን የኔ ቆንጆ፣ በጣም ነው የምወድሽ። እና ለጓደኞቻችን እንደዚህ አሳልፈን መስጠት የለብንም ብዬ መልእክት አስተላልፋላችኋለሁ። እና ወዳችኋለሁ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛችሁ።